የሲና ምድር ውስጤ የተከተልከኝ አለቴ መርገሜን ሰብሮ አለፈ ሰላም ውስጤ ጎረፈ። የወለላይቱ እመቤት ልጆች በተለይ ዕውቀታችን በመተት ከኛ ሲወሰድ ማንም ሳይነግረን እኛው በእነዚህ ምልክቶች ማወቅ እንችላለን። እነሱም ጎበዝ ተማሪ ከሆንን በድንገት ሙልጭ ያልን ሰለፍ እንሆናለን። የምንወደው የምንተማመንበት ትምህርት ያስጠላናል። ባሲሲል እንኳን ትምህርት ደብተራችን ያስጠላናል። ክፍል ውስጥ እንቅልፍ ይለናል። ፍዝዝ እንላለን። አጥንተን እርግጠኛ ሆነን ፈተና ላይ ውጤት አልባ እንሆናለን። የምናውቀውን ጥያቄ ፈተና ላይ እንስታለን። ጥያቄውን ከሰዓትን በኋላ ነው መልሱ ትዝ የሚለን። በምናውቀው ነገር ከፍተኛ ፍርሃት ውስጥ እንገባለን። የምናውቀውን ነገር በድፍረት ለመናገርና ለማስረዳት እንቸገራለን። በፊት አንድ ነገር ለማወቅ በጣም እንጓጓ ነበር። አሁን ግን እንኳን ለማወቅ ከዕውቀት ጋር የተያዙትን ነገሮች በሙሉ ያስጠሉናል። ጥሩ ህይወታችንን የሚቀይሩ የትምህርት ዕድል እናገኛለን፣ አንማርም። እኛ አንማርም ባልነው ዕድል ሰው ተምሮ ትልቅ ደረጃ ላይ ይደርስበታል። በጣም የሚያሳዝነው እኛ አንማርም ብለን ያሳለፍነው የትምህርት ዕድል ሰው ተምሮ ትልቅ ደረጃ ደርሶ እያየን ምንም አይመስለንም። ልማር ብለን እናስባለን፣ አንማርም። እንደምንም ብለን ዩኒቨርሲቲና ኮሌጅ ትምህርት እንጀምራለን፣ በፍጹም ትምህርቱን አንጨርስም። ገና ትንሽ እንደተማርን ትምህርቱ ያስጠላናል። አሊያም ጥሩ አሳማኝ ምክንያት ለራሳችን ሰጥተን ራሳችንን አሳምነን ትምህርቱን እንተዋለን። ለምን? የሆነ ሰው በእኛ ዕውቀትና ዕድል ተምሯል ወይም እየተማረበት ነው። ትምህርት ጀምራችሁ የምማርበት ጊዜ የለኝም፣ ከስራዬ ጋራ ከትዳሬ ጋራ ከልጆቼ ጋራ አይሄድም፣ ጊዜ አሳጣኝ ብላችሁ አትማሩ። ነገር ግን መልሳችሁ የማታገኙትን ውድ ጊዜያችሁን በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በፊልም፣ በኳስ ወዘተ ታጠፋላችሁ። ለዛው ረጅም ሰዓቶቻችሁን። ዕውቀታችን የትምህርት ዕድላችን ተወስዶ እንጂ ተጋርዶብን እንጂ በየቀኑ በማህበራዊ ሚዲያ ለማይረባ ነገር የምናጠፋቸው ጊዜዎች ትምህርት ከምንማርባቸው ጊዜዎች በጣም የበለጡ ናቸው። ወዳጆቼ በቀን አሊያም በማታ ለረጅም ጊዜ በማህበራዊ ሚዲያ ለዛው መንፈሳዊ ነገር ሳይሆን ዓለማዊ፣ ፖለቲካዊ፣ ዘራዊ፣ ጎሳዊ ባልቱን እንተፈንተው ለማየትና ለመስማት የምናጠፋበት ጊዜ ቢጠራቀም 1 እና 2 ዲግሪ በደንብ እንማርበታለን። ግን ዕውቀታችን ስለተወሰደ ይህንን የምናስብበትና የምናስተውልበት አቅም አይኖረንም። እኛ በማህበራዊ ሚዲያ የምናጠፋቸው ሰዓታት መተት ያደረገብን ሰው የሚማርበት የኛ ጊዜ ነው። መተት ያደረገብን ሰው ዕውቀት ስለሌለው በእኛ ይማራል፣ የኛ ይዘጋል። አንዳንዱ ጨክኖ ታግሎ ይማራል፣ ግን ምንም ሳይሰራ ጊዜ አይበቃውም። ግራ ግብት ብሎት እየባከነ ይማራል። ይሄ ደግሞ ለመማር ጊዜ የሌለው ሰው የጊዜ በረከትን ይሰልበና አንተ ጊዜ እያለክ መማር አትችልም። መተት ያደረገብህ ሰው ጊዜ የለውም፣ ግን ይማራል፣ ዲግሪውን ይደራርባል። በጣም የሚደንቀኝ 2-3 ዓመት ለመማር ጊዜ አጣው እያሉ ምክንያት እየደረደሩ 4-5 ዓመታትን በማህበራዊ ሚዲያ ላይ ጊዜያቸውን የሚያጠፉ አሉ። ሰይጣን ብልጥ አይደል? ጊዜያቸውን በማይረባ ነገር አጠፋው እንዳይሉ በሀገር ጉዳይ፣ በፖለቲካ፣ በብሔር፣ በዘር ሽፋን እንዲሸፈኑ አድርጓቸው ጊዜያቸውን ይበላባቸዋል። አንተ ማህበራዊ ሚዲያ ላይ ቁጭ ብለህ ተጠምደህ ትውላለህ፣ ትማረራለህ። ይሄ ለምን ሆነ ብለህ ስትበሳይ ትውላለህ። ያስመተተብሰው ባንተ ይማራል። በጣም የሚያሳዝነው ደግሞ የመማር ፍላጎት እያላቸው የማይማሩ አሉ። ለመማር ፍላጎታቸው ሞራላቸው ከፍተኛ ነው። ዕውቀታቸውና ጊዜያቸው በመተት ስለተወሰደ ዘመናቸውን በመማር ፍላጎት ብቻ ይኖራሉ። እነዚህ ሰዎች ተማሩ ሲባሉ እምቢ አይሉም፣ እሺ ይላሉ። እንዲማሩ ነገሮች ቢመቻችላቸውም ቢስተካከልላቸውም የሚቀጥለው ዓመት እማራለሁ ወዘተ እያሉ ሳይማሩ ይኖራሉ። አንጀት የሚበሉት ደግሞ የሚሰሩበት መስሪያ ቤት ወይም ድርጅት ከፍተኛ እድገት እንዲያገኙ ዩኒቨርሲቲ ወይም የውጭ ሀገር የትምህርት ዕድል ይሰጣቸውና ተማሩ ሲላቸው ሞቼ ይገኛሉ፣ አልማርም ይላሉ። ሙያቸውን ዕውቀታቸውን የማሻሻያ ወይም የውጭ ሀገር ከፍተኛ የትምህርት ዕድል ተሰጥቷቸው ለዛውም ወጪው ተሸፍኖላቸው አሊያም ደሞዛቸው እየተከፈላቸው ተማሩ ሲባሉ ይሄንን የነሱን ዕድል አንዱ የሥራ ባልደረባቸው ወስዶ ይማርበታል፣ ራሱን ይቀይርበታል። እነሱ ቁጭ ብለው በእነሱ ዕድል ተምረው አለቃቸው የሆኑ ስንት አሉ።
አንዳንዶች ደግሞ ዕውቀታቸው ወይም የትምህርት ዕድላቸው እንደተወሰደባቸው ስለማያውቁ ተማሩ ሲባሉ ትምህርቱን ከእድሜያቸው ጋር ያያይዛሉ። አሁን እኔ በዚህ እድሜ ከመማር አርፌ ብሰራስ ከዚህ በኋላ ተምሬ ምን ልጨምር ነው እያሉ ሳይማሩ ይቀራሉ። ስንት ጎበዝ ተማሪዎች የት ይደርሳሉ ስትሬት ያመጣሉ ከዩኒቨርሲቲ በማዕረግ ይመረቃሉ ተብለው ተስፋ የተጣለባቸው በድንገት ትምህርታቸውን ትተው ውጤታቸው ተበላሽቶባቸው ተስፋ ቢስ ይሆናሉ። አንዳንዶቹ ደግሞ ጎበዝ ተማሪ ሆነው ትምህርት ትተው የአይምሮ በሽተኛ ሆነዋል። ሌሎቹ ደግሞ አብዶ በየመንገዱ ሲንከራተቱ ይውላሉ። ይሄ የሚሆነው ዕውቀታቸው የትምህርት ዕድላቸው በመተት ሲወሰድባቸው ነው። ዕውቀታቸው በመተት የተወሰደባቸው ሰዎች የዕውቀት መተቱ እንዳይጋለጥ ሚስጥር እንዲያወጣ ከሚስጥር መተት ጋር አብረው ያስገቡታል። እድሜ ዘመናቸውን ዝም ብሎ ይኖራል። የዕውቀት መተት ክፉ ነው። ዕውቀታቸው አእምሯቸው በመተት ተወሰደ እንዳይባል የመተት አጋንንቱ በድንገት ጠጪ ሰካራም ሱሰኛ ያደርጋቸዋል። ቤተሰብም ልጃቸው በመተት እንዲሞኑ ስለማያውቁ ልጃችን እንዲሆነው በመጠጥ ነው በሱስ ነው ይላሉ። በዚህም የልጃቸው ችግር ሳያውቁ ሳይረዱ ይኖራሉ። ሌላው ልብ ሰባሪው የሕክምና ተማሪ ኢንጂነሪንግና ትልቅ ዕውቀትና ማስተዋል የሚጠይቅ ትምህርት እየተማሩ ትምህርታቸውን ሳይጨርሱ አብደው ታመው ተጨናንቀው መማር አቅቷቸው ትምህርታቸውን ይተዋሉ። ድጋሚ መማር ያቅታቸዋል። ምክንያቱም እነዚህ ሰዎች የዕውቀት ወይም የትምህርት መተት ሰለባ ስለሆኑ ነው። በሥራ ዓለም ካለን ደግሞ በያዝነው በተማርነው ዕውቀት መጠቀምና ሰውን መጥቀም አንችልም። የምናውቀውን ሥራ ለመስራት ግራ ይገባናል፣ ይጠፋናል። በሥራችን በዕውቀታችን ደስታ እናጣለን፣ ያስጠላናል። ከፍተኛ የሆነ ነገሮችን የመርሳት ችግር ይታይብናል። ያስቀመጥነውን ነገር እንረሳለን። አስተውሎታችን ይቀንሳል። ያለ ምክንያት የመፍዘዝና የመደንዘዝ ጠባይ ይታይብናል። ነጭናጫ፣ ቁጡ፣ ብስጩ እንሆናለን። ስለምናውቀው ነገር ሲወራ መስማት ያስጠላናል። ሁሉ ጊዜ አእምሯችንን ከግራና ከቀኝ ውጥር ያደርገናል። ከፍተኛ የሆነ መድኃኒት የማያጠፋው የማያሽለው ራስ መታት ይታይብናል። በየጊዜው ይነስረናል። ከአፍንጫችንና ከአንጎላችን የማይቆም ፈሳሽ ይወጣል። ፈሳሹ የሚሸት ሊሆን ይችላል። አእምሯችን ውስጥ ከውስጥ ውጥር ያደርገናል። አንዳንዴም አእምሯችን ውስጥ የሚጮህ ሰው ድምጽ ይሰማናል። አእምሯችን ውስጥ የሆነ ነገር ያለ ይመስለናል። አእምሯችን ከውስጥ እንደቃ የሚንቃቃ ይመስለናል። ጭንቅላታችን እጅጉን ይከብደናል። አእምሯችን ውስጥ የሆነ የሚሄድ የሚርመሰመስና ከውስጥ የሚመታን የሚመስል ስሜት ይሰማናል። የጸሎት መጻሕፍትን መጽሐፍ ቅዱስንና ዓለማዊ መጻሕፍትንም ቢሆን ማንበብ አንችልም። ማንበብ በጣም ያስጠላናል። ማንበብ ሞት መስሎ ይታየናል። ምንም ነገር ብናነብ ምንም ነገር በአእምሯችን ለደቂቃ አንይዝም። ምን እንዳነበብን በፍጹም አናውቅም። አንብበን ወዲያው ይጠፋናል፣ ይረሳናል። በአጠቃላይ የዕውቀት መተት ካለብን ምንም ነገር ማወቅ አንችልም። እንደውም ያወቅነው ይጠፋናል፣ አእምሯችን ባዶ ይሆናል። የወለላይቱ እመቤት ልጆች ዕውቀት የሰው ልጅ ሕይወትና እንጀራ ስለሆነ ሰዎች ዕውቀታችንን በመተት ወሰዱት ማለት እንጀራችንንም የወደፊት ሕይወታችንንም ነጠቁን ማለት ነው። በመተት አጋንንት ሰዎች ዕውቀታችንን ወሰዱት ማለት ነጋችንን ነጠቁን፣ አበላሹብን ማለት ነው። ለምሳሌ በሰለጠነው ዓለም የጀርመንን አንድ መኪና የፈጠራ ባለቤትነትና ባለመብትነት ቻይና ወስዳ ትጠቀምበታለች። ይህ ደግሞ ጀርመንን በፈጠራ ባለቤትነቷ ማግኘት የሚገባትን ጥቅም ታጣለች። አንድ ሰውም የተፈጥሮ ዕውቀቱ በመተት ከተወሰደበት በዕውቀቱ የሚያገኘውን ገጸ በረከቱን ያጣል፣ ሌላ ሰው ይጠቀምበታል ማለት ነው። ስለዚህ በመተት ዕውቀታችን ተወሰደ ማለት ሙሉኛነታችን፣ ማንነታችን፣ ሕይወታችን፣ ተስፋችን፣ ራያችን ተወሰደ ማለት ነው። የወለላይቱ እመቤት ልጆች እንደዚህ አይነት ችግር በሕይወታችን ሲገጥመን ጊዜ ሳንሰጥ ሳንዘናጋ ፊታችንን ወደ እግዚአብሔር በመመለስ በጾም በጸሎት በስግደትና በጸበል ልንዋጋና አጋንንትና ሰዎች የነጠቁንን የዕውቀት ጸጋችንን ልናስመልስ ይገባል። ይህ ካልሆነ ግን የኛ ሆነ ሁሉ በአጋንንትና በክፉ ሰዎች ሴራ የነሱ መጠቀሚያ ይሆናል። የሁሉንም መፍትሄዎች መጨረሻ ላይ ብነግራችሁም ዕውቀታችሁን የትምህርት ዕድላችሁን በመተት ላጣችሁ ሰዎች አንዱ መፍትሄ እውነተኛ ንስሐ ገብተን በአምልኮት ሕይወት በርትተን ከታገል ዕድላችን ዕውቀታችን ይመለሳል። የኛ ዕድል ሲፈታ የነሱ ይታሰራል። ያኔ እኛ እንማራለን፣ እነሱ ይማረራሉ። የኛ አእምሮ ሲከፈት የነሱ ይዘጋል። እዚህ ላይ ልብ ልንለው የሚገባው የኛ ሲከፈት የመተተኛው ሲዘጋ
መተተኛው ያውቃል። ያኔ የእውቀት መተቱን ሊያድስብን ይችላል። ሲታደስብህ ደግሞ ትፈዛለህ፣ ንፍዝ ድንዝዝ ትላለህ። ቁጭ ብለህ እየሄድክም መኪና እያሽከረከርክም እየተማርክም እንቅልፍ ይልሃል፣ ያንገላጅጅህ። ስራህን አቁም፣ በስላሴ ስም ከአይምሮዬ ላይ ውጣ፣ አይምሮዬ ውስጥ ቁጭ ብለህ የምታስጨንቀኝ ውጣ ብለሽ የቅዱስ ኡራኤልን ወይም መልካ ኡራኤልን እየጸለይሽ ጸበሉን ያን የጸለይሽበትን ውሃ እየጠጣሽ እየታጠብሽ በዛ ነገር ማስወገድ። ለምን አይምሮ ላይ ተቀምጦ የሚያስቸግረንን መንፈስ የሚመታልን መልአክ ቅዱስ ኡራኤል ነው። አይምሮ የእውቀት መልአክ ስለሆነ ይሄ ውስጣችን አይምሮአችንን በሙሉ የሚቆጣጠር ሐሳባችንን በሙሉ ንጹህ የሚያደርግልን የታጨ እዛ ቦታ የተቀመጠ መልአክ ቅዱስ ኡራኤል ስለሆነ የጭንቀት መንፈስ ያለባችሁ፣ የአይምሮ ዝግመት ችግር ያለባቸው፣ በሐሳብ በጣም የሚፋለማችሁ ትኖሩ በበረሃ ያሉት መናኛ አባቶቻችን ይሄን ነው የሚጸልዩት። ቀጥሎ ደግሞ የመስቀል አጥር ጸሎት ካለሽ በተደጋጋሚ ከሌለ ልክ የሐሳብ ሲመጣ ቶሎ ብለሽ ስልክሽ ላይ ኢርፎን ሰክተሽ ጆሮሽ ላይ የመስቀል አጥር ጸሎትን መጸለይ። ሐጾረ ጸሎት የምትባላለች እሷን ደግሞ እንደው ከቻልሽ 21ም 42ም ጊዜ ደጋግሞ ትንሽ ናት፣ አንድ ገጽ ናት። በራስሽ ድምጽ ትቀረጫትና ሐጾረ ጸሎት ትባላለች። የጸሎት መጽሐፍ መጨረሻ መሃል ላይ ነች ያለች። እሷን ደጋግመሽ እንዲሁም ደግሞ ድርሳነ ሚካኤል ድርሳነ ገብርኤል ብሎ ደግሞ አንዳንድ ገጽ ያለው ደግሞ አለ ትናንሽ ባለፈው ገጽ ላይ ብላይ ያቀረብከው ልጅ ስራ ቦታ ሆኜ ድርሳኖችን እጸልያለሁ ብሎ ሲል ሰምቼ እኔም ስራ ቦታ ቆም አድርጌ እነሱን አሁን እየጸለይኩ ነው። አሁን እግዚአብሔር ይመስገን በጣም ልጁ እንዳረገው በየሰዓቱ እያረፍኩ ተቀረጭውና በኦዲዮ ጆሮች ላይ በኤርፎን ማዳመጥ ደግመሽ የራስሽን ድምጽ። ቀጥሎ ደግሞ እነዚህ የመላእክቶች ጸሎቶች አሉ። የ24 ካህናተ ሰማይ የ99 መላእክት የሚል ጸሎት አለ፣ ጸሎት መዝገበ ጸሎት ላይ እነሱን ደጋግመሽ ማዳመጥ ልመጂ። ለምን በማንኛውም አይነት ነገር የሚመጡት የሚረዱን እነሱ ናቸው። ሰው በመላእክት የሚታገዝ ፍጥረትን ጭምር ነው እንጂ ብቻውን ራሱን ነፃ የሚያወጣ አይደለም። መላእክቶች ያስፈልጉታል፣ ጠባቂ መልአክ ያስፈልገዋል። በእነዚህ ካልተከበብን ብቻችን አንችላቸውም። ርኩሳን መናፍስትን አቅምም የለንም። እንኳን እኛን ቀርቶ ክርስቶስን የፈተነ ቅዱሳንን በገዳም የፈተነ 40 ዓመት በአቴ የዘጋውን የፈተነ ስለሆነ እኛ በመላእክት ካልታጠብን ሌላ ምንም አቅም የለንምና እኔ መላእክት ላይ ትኩረት ብታደርጉ ጥሩ ነው ብዬ አስባለሁ። የቅዱሳን በረከት እንዲያድርባችሁ። ሁሉ ቅዱሳን ከመላእክት ጋር ነው ውጊያቸው፣ እንትናቸው፣ ፍቅራቸው። በቃ አንዳንድ የሚጠብቃቸው መልአክ አላቸው። ያ ካልሆነ ብቻውን ማንም ሰው አይችልም። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።